በጣም የምወደው አክተር ነው ግሩም ኤርሚያስን። ፊልም ሲሰራ ከልቡ ነው ማለት ሰውነቱን ሁሉ ሉዝ አድርጎ በቃ አክቲንግ የሚጠይቀውን ነገር ሁሉ ሆኖ የሚሰራ ልጅ ነው እና ዛሬ ብራንድ አምባሳደር ብለህ የሆነ ድርጅት ላይ ሄደሃል እና ድርጅቱን ታውቀዋለህ እና እዛ ድርጅት ያ ድርጅት ብሩን ለማን ነው የሚያበድረው? ከህዝቡ መኪና እንገዛለን፣ ቤት እንገዛላቸዋለን ምናምን ብሎ ብር ሰብስቦ ማን ነው የሚበደረው? አጣርተሃል ወይ? ተጠቃሚ ሆኗል ወይ ህዝቡ ወይስ አመራሩ ነው የሚበደረው? መረጃው ከሌለ ሊስቱን እልክልሃለሁ፣ ኢሜል አደርግልሃለሁ፣ ኮንታክት አድርገኝ እና ከመሳሳት በፊት ልንገርህ ብዬ ነው። አሁን ተነስተህ ተበደሩ፣ ቆጥቡ ምናምን ያልክ ቀን መድኃኒዓለም ምስክሬ ነው አንዱ አመራር 200-300 ሚሊዮን ብር ነው የሚበደረው። ራሱ ነው እዛ የሚጨርሱት በሙሉ። ህዝቡ ጫማውን እስኪጨርስ ድረስ ሲመላለስ ነው የሚኖረው እዛ እና እነግርሃለሁ። ዘለምወድ ይኸው ህዝቦች ምን ያህል እንደሚያለቅሱ ከነ ኦዲዮ ልክልሃለሁ። ህዝቦች ምን ያህል እየተማረሩ ብራቸውን ለመበደር አይደለም ብራቸውን ለማስመለስ ምን ያህል እንደሚሰቃዩ ኦዲዮ አያይዤ ልክልሃለሁ። ከፈለግ ቼክ አድርግ። ከረፈደ በኋላ ችግር ይመጣል እና እንዳታሞጠሞጥ። እግዚአብሔር ምስክሬ ነው። መተህ ቆጥቡ፣ መኪና ይሰጣችኋል፣ ቆጥቡ፣ ቤት ይሰጣችኋል እንዳትል፣ ህዝቡን እንዳታሳስት።